አንድ መርየም ቢንቱ ናሙስ የምትባል ሴት 900 ዓመት የተቀመጠቻለች። 900 ዓመት አይኗ ጠፍቶ አርጅታ እንግዲህ እኔ መሄድ አልችልም ብላ በኒ እስራኤሎችና ትተዋት እቤት ቀርታለች። እሷ ታውቅ እንደው እንጂ ሌላ የሚያውቅ የለም አሏቸው። እስቲ አምጡልኝ አሉ። ተሸክመው አመጧት። እባክሽ ዩሱፍን ቀብር ታውቂያለሽ ወይ አሏት። ፈቃለት ነዓም አውቀዋለሁ አለች። አሳይኝ አሏት። 4 ነገር ታላረክልኝ አላሳይም አለች። 1 አይኔ ልታበራልኝ፣ 2 ልጃገረድነት የልመለስ፣ 3 50 ዓመት የሆነኝ የ30 የ28 ዓመት ልሆን፣ 4ኛ በጀነት የአንተ ጎረቤት ልሆን። ይህንን ታላረክልኝ አላሳይም አለች። የተሄች ሴትም ቢያለች ምን ይበቃኛል አሉ። አርግላታ መርሃባ ያዝ አድርገው ቢያቆሟት ልጃገረድ ፊቷን አበስ ቢያረጉት ኮከብ የመሰለ አይን። ተዛ በኋላ 900 ዓመት ተቀመጠች ይችላል። 50 ዓመት የሆናት የ28 ወጣት ትሆናለች። 50 ዓመት የሆናት የ28 ወጣት ትሆናለች። አላህ የገጠማት ነቢያችን አለይሂ ሰላቱ ወሰላም አንድ ቀን እንግዲህ ነብይ እና ወልይ እንደው እንደዚህ ይመጣዋል። ጠይቁኝ 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 እንደው የምትጠይቁትን ሁሉ አደርግላችኋለሁ። አንድ ሰው ብድግ ብሎ አንዲት ፍየል እፈልጋለሁ ወተት የምጠጣው አለ። ነቢያችን ተናደዱ። አይ እንደው ተናንተ ተኔ ኡመቶች የበኒ እስራኤል ባልቴት ትሻላለች አሉ። እሷ እንኳን እንደዚህ ያለ ምኞት ተመኘሽ አሉ። አላኩል ያህል ባህሩን ቆርጠው ነው የቀበሯቸው። ወዲያ ማዶ ወሲሉ ሲቀብሯቸው ውሃው ወደዛ እንጂ ወዲያ አይፈስም። ወዲህ ማዶ ሲቀብሯቸው ውሃው ወደዚህ እንጂ ወደዛ አይፈስም ይል በእሳተ ገሞራ ይላሉ። እንግዲህ እንጂ እሳተ ገሞራ ምን እንደሆነ አላሁ አለም። ቅርአት ሲያቀሩን መሻይኾቹ ውሃውን ቆርጠው በሳጥን አድርገው በድንጋይ ሳጥን እዛ ቀብረዋቸዋል። ውሃው ወደዛም ይሄዳል ወደዚህም ይሄዳል። ተዛ አሳየቻቸው። ተዛ ተቀብሮ አውጥተው እስቲመጡ ድረስ ሌሊቱ ነጋ። ያ ጥቅጥቅ ያለ ጨለማ ጀናዛውን እነ ሙሳ የሚያወጡት ይሄዱ ሌላው ሰው አላወቀም ይላል የጨለማው ጥናት። አሁን ይዘው ሲገቡ ጨለማው ተላያቸው ላይ ወለላል። ፊርዓውን ተነሱ አለ። ያረዘዘው የለም ይላል። አካለ መጠን የደረሰ ወንድ ልጅ አንድ እንዳይቀር ተነሷል። አንዳንዶቹ 1,600,000 ነው ይላሉ። የለም ይሄ ብቻ አይሆንም። በአጠቃላይ የግብፅ ሰው በአጠቃላይ ገጠሬው ከተማው ይሄን ብቻ ሊሆን አይችልም። ቁጥሩን አላህ ይወቅ እንጂ አይታወቅም ብለዋል። አሁን ሙሳ እንግዲህ በዚህ በባህሩ ላይ ትሄዱ ኸልቁ እንደው አላስቀምጠውታል። ኢላ አይነ ሙሳ አሉ። የፊርዓውንን ክፋት ታየዋለህ። እሱ ተኋላ ተከትሎናል ጀይሹን ይዞ ጦር ሰራዊቱን ይዞ። ተፊታችን ያለው ደግሞ ባህር ነው። ምን ልታረገን ነው? አስጨረስከን። አንተ በመምጣትህ እንደው በላእ ነው እንጂ የባሰብን ኸይር አላገኘንም እያሉ አሸገሩት። ኧረ እባካችሁ አላህ ያዘዘኝ በዚሁ ነው ዝም በሉ ሲሉ ባህሩ ላይ ደረሱ።